ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ ያለና ወንድም ወንድሙ ሚስት ማየት እንደው ቆይተስ እኮ ነው እኛው እንዛመድ ብለው ማለት ነው። ወንድም ወንድሙ ሚስት ማየት እንደዚህ የምታረጉ የላችሁ? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታወደለድሉ የላችሁ? አሌባውላ እንደዚህ የምታረጉት ማለት ናቸው። እነዚህን ነው ታው ያለ ቅዱስ ጳውሎስ ማለት ነው። ታው ማለት ነው። ለአይምር ኩሉ ለላዱ አዱ ንዋዮ ወያጥርዮ ሰው ሁሉ ገንዘቡን ተመልከቱ ለይቶ ይወቅ፣ ንጽህናን ጠብቅ። ሞት መጥቷል ብለህ ክርስቶስ ሊመጣ ነው ብለህ ኃጢአትን አትጨምር። በመባባት በዝምድና ሰበብ ለሚቀረው ዓለም እያልክ አትበድል ብለህ ይህንን ንጽህናቸውን ያዙ። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተመልከቱ ተቀድሶተክሙ እምዝሙት። እግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደህይ ከሆነ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም፣ የምንነሳበት ጊዜ አለ። ለእንስሳ፣ ለከብት፣ ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው፣ ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ አገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና። እንግዲያው ሞት ወደ ክርስቶስ የምንሄድበት መንገድ ነው። ወደ ክርስቶስ የምንሄድበት መንገድ ከሆነ ሰውን እንዳይሞት መመኘትና ሞተ ብሎ ማልቀስ ወደ ክርስቶስ ባልሄደ ብሎ መከልከል ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ስንሞት እንኖራለን፣ ስንሸሽ እንሞታለን። እንዲህ ነው ፓራዶክሲ የሚባለው ይሄ ነው። በትምህርተ መለኮት ትምህርት የክርስትና ትምህርቱ ይኸው እንደዚህ ነው ማለት ነው። ስትደኸይ ትከብራለህ። ደግሞ በዓለሙ ደግሞ ስትበለጽግ ትደኸያለህ። ሀብትህ እየበዛ ሲመጣ ነፍስህ ትደኸያለች። ሆድህ በእንጀራ እየበለጸገ ሲመጣ ነፍስህ እየደኸየች ትመጣለች። ሥጋ በእንቅልፍ ባለጸጋ እየሆነ ሲመጣ ነፍስ ደግሞ የጸጋ ድህነት ያድርባታል። ክርስትና ደግሞ ሲርብት ትጠግባለህ ይላል። ስትራቆት ትለብሳለህ ይላል። ስትሰደብ ትከብራለህ ይላል። ስታጣ ታገኛለህ ይላል። እንግዲህ ያመንነው ሃይማኖት ከዚህ መከራ የማይጠብቀን ከሆነ ማመናችን ስለምንድን ነው? እግዚአብሔር ኃያል ከሆነ በእግዚአብሔር ማመናችን ከመከራ ሊጠብቀን ሲገባ በእግዚአብሔር ስላመንን የምንሞት ከሆነ የሃይማኖት ጥቅሙ ምንድን ነው? እግዚአብሔር ባለጸጋ ከሆነ በማመናችን ልንበለጽግ ሲገባ በማመናችን የምንደኸይ ከሆነ በማመናችን ርስት ልንወርስ ሲገባን በማመናችን የምንሰደድ ከሆነ በማመናችን ሙት ልናስነሳ ሲገባን በማመናችን የምንሞት ከሆነ በማመናችን ልንበዛ ሲገባን በማመናችን የምናልቅ ከሆነ እምነት ምን ያደርግልናል ብለው ተስፋ ቆርጠው ነበረ። ስለዚህ ቅዱስ ጳውሎስ ስላንቀላፉት ሰዎች፣ ስላረፉት ሰዎች ተስፋ እንደሌላቸው አታልቅሱ ብሎ ለማጽናናት ልኮላቸዋል። ተስፋ እንደሌላቸው ማለት ምንድን ነው?
እንስሳት አራዊት ተስፋ የላቸውም። ፈርሰው በስብሰው ጠፍተው ይቀራሉ። ሰውን ስንቀብረው እንደ እንስሳት ፈርሶ በስብሶ ሊቀር አይደለም፣ የምንነሳበት ጊዜ አለ። ለእንስሳ ለከብት ለአራዊት ቢሆን የመጨረሻ ሀገሩ መቃብር ነው። የሰው ልጅ ግን ሀገሩ መንግሥተ ሰማያት ነው፣ ሰማይ ነው። መቃብር እርሻ ነው። የሰው ልጅ ዘር ነው፣ ሲቀበር ይዘራል፣ በክብር ይበቅላል። ክርስቶስ መስለን እነሳለን። ሩቅ አገር ለሳምንት ለሁለት ሳምንት ሂዶ ለሰነበተ ሰው ታለቅሳላችሁን? አታለቅሱም፣ ተመልሶ እንዲመጣ ታውቃላችሁና። ንጉሥ ለምሳ ሰደቃ ለጠራው ሰው ታለቅሳላችሁን? አታለቅሱም፣ ንጉሡ የጠራው ምን ቢወደው ነው ትላላችሁ እንጂ። በጠማማ ጎጆ የሚኖርን ሰው በንጉሥ ቤተ መንግሥት እንዲኖር ቢጠራ እናዝናለን ወይ? አናዝንም። እንኪያስ በዚህ ጠማማ ዓለም የሚኖርን ሰው እግዚአብሔር በሰማይ መንግሥቱ ሊያኖረው በሞት ቢነጥቀው ስለምን ታዝናላችሁ? መንገድ ሂዶ የሚመጣን ሰው ነገ ይመለሳል ብላችሁ የምታምኑ ከሆነ ነገ ክርስቶስ መጥቶ ሲያስነሳል የምንገናኝበት የክብር መገናኘት ትንሣኤ እያለ ስለምን ታዝናላችሁ? ወደ መልካም የሚወስደውን አንድን ሰው ወደ መልካም ሀገር የሚወስደውን መንገድ አትሂድ ብሎ የሚከለክለው ማን ነው? ደካማ የነበረ ሰው ወደሚበረታበት፣ ታሞ የነበረ ሰው ወደሚድንበት፣ አጥቶ የነበረ ሰው ወደሚያገኝበት፣ ሲዋረድ የነበረ ወደሚከብርበት ሀገር ሲሄድ ከመንገድ ላይ የሚቆምበት ሰው አለን? እንግዲያው ሞት ወደ ክርስቶስ የምንሄድበት መንገድ ነው። ወደ ክርስቶስ የምንሄድበት መንገድ ከሆነ ሰውን እንዳይሞት መመኘትና ሞተ ብሎ ማልቀስ ወደ ክርስቶስ ባልሄደ ብሎ መከልከል ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት። ሞት ወደ እግዚአብሔር የምንሄድበት ጎዳና ነው። ወደ እግዚአብሔር የምንሄድበት ጎዳና መድረሻችን ነው። ለዚህ ነው ቅዱስ አግናጤዎስ ምጥው ለአንበሳ አንበሳ ሊያታግሉት ሃይማኖትህን ካድ አልክድም፣ ሕዝቡን ክርስቶስ ያድናል እያልክ አትስበክ እሰብካለሁ፣ ሊገሉት ሲሉ ለተራቡ አንበሶች ሊጥሉት ሲሉ ምዕመናን ተሰብስበው እባክህ አባታችን፣ እባክህ መምህራችን ቆይና ለጊዜው በእናንተ አምላክ አምናለሁ ብለህ ቆይና እንድታስተምረን፣ እንደገና ደግሞ ሌላ ሀገር ሸሻ ብለህ ቆይተናና ታስተምረናለህ ሲሉት ስለምን ወደ ፈጣሪ ከሚሄድበት መንገድ ላይ ትቆሙብኛላችሁ ነው ያላቸው። ምክንያቱም ወደ ክርስቶስ የሚሄድበት መንገድ ሞት እንደሆነ ያውቃልና። ለተራቡ አንበሶች ሊወረውሩት ባሉ ጊዜ መልካም እንጂ ነው በአንበሱ እኔ ለጌታዬ ለኢየሱስ ክርስቶስ መልካም መገበሪያ ስንዴ ነኝ፣ እንደ ንጹሕ መገበሪያ በአንበሶች ጥርስ ተፈጭቼ ለፈጣሪ ለኢየሱስ ክርስቶስ መሥዋዕት ሆኜ እቀርባለሁ። ለፈጣሪ መሥዋዕት እንዳልሆን የምትከለክሉኝ ስለምንድን ነው ብሎ እንዳይሞት የሚከለክሉትን እንዲሞት ይከለክላቸው ነበር። ስለዚህ ሞትን ለምን የምትፈሩት ብሎ ቅዱስ ጳውሎስ በሞቱ ሰዎች ያዘኑትን ለማረጋጋት የተሰሎንቄን መልእክት ላከላቸው። ክርስቲያን ሐዘንም ያውቃል፣ ደስታውንም ያውቃል። ለሞተ ሰው ነጠላ ዘቅዝቆ ማልቀስ፣ ፊት መንጨት፣ እንዲያውም ከሞተ ሰው ይልቅ ነው የሚለው ቅዱስ ዮሐንስ አፈወርቅ። ለሞተ ሰው ፊታቸውን እየነጩ ጥቁር እየለበሱ ለሚያለቅሱ ሰዎች ሊለቀስላቸው ይገባል። በውኑ ከእናንተ በላይ ክርስቶስን የሰደበ አለን? ክርስቶስ ትንሣኤያችሁ ሆኖ ሳለ ትንሣኤ እንደሌለ ለሞተ ሰው የምታለቅሱ ከሆነ የክርስቶስን ትንሣኤ ትሰድባላችሁ ነው የሚለው። ስለዚህ በሞተ ሰው እንዳናዝን ለልጁ ቅዱስ ዳዊት ልጁ ሲታመም ሲያዝን ቆይቶ ሞተ ሲሉት ነጩን ለብሶ የተነሳ ማለት ነው። ሞት ወደ ክርስቶስ የምንሄድበት ስለሆነ ሞትን የምንፈራው ስለማናውቀው ነው። ብናውቀው አንፈራው ነበር። ምዕመናን ሞት ምን ያደርጋል? እስኪ ሞት እንዴት ያደርጋል?
የሚያውቅ ሰው ካለ እሸልማለሁ። ሞት እንዴት ያደርጋል? ያንቀጠቅጣል። እንዴት ነው የሚያደርገው? አናውቅ። እንደው እኮ ይገርማል እኮ አናውቅ። አሁን እዚህ ውስጥ ዋሻ ቢኖር እዚህ ውስጥ እኔ ማር፣ ወርቅ፣ ዕንቁ አስቀምጬ እዚያ ውስጥ የሆነ ነገር አለ ብል ሰው ሁሉ ይፈራል። የሆነ ነገር ነው ያልኩት። እንግዲህ ጅብ ነው አላልኩም፣ አንበሳ ነው ዘንዶ ነው አልኩ። የሆነ ነገር ነው ያልኩት። ከዛ እስኪ አንዱ ጀግና ነው ኤዲያ እንድፈር እንዴ ብሎ ሲከፍት ወርቅ ሲከፍት ማር ሆኖ ያገኘዋል። ለዚህ ነው ሲቀልድብን የነበር አይ ብሎ ይንቀዋል ማለት ነው። ቅዱሳን ሞትን የሚንቁት ስለሚያውቁት ነው። እኛ የምንፈራው ደግሞ ስለማናውቀው። ይፈርህም ለሞት ቅዱሳን ሰማዕት ይላል ቅዱስ ያሬድ። ቅዱሳን ሞትን አልፈሩትም። ለምን? ያውቁታል። አቅም እንደሌለው ያውቁታል። ክርስቶስ ከአንገቱ ላይ ቆሞ መርዝን እንዳስተፉት እባብ በመስቀሉ ቀጥቅጦ የሞትን መርዝ እንዳስተፋው ቅዱሳኑ ያውቁታል። እነ ቅዱስ ቂርቆስ ሞትን የማይፈሩ ስለዚህ ነበር። ሞት ከክርስቶስ የሚያደርሳቸው የቀና ጎዳና እንደሆነ ያውቅ ነበረ። እናቱ ቅድስት ኢየሉጣ የፈራችው ሞትን አታውቀው ነበረ። ከዛ ምንድን ነው ሞትን እንድታውቀው አድርጋት ለእናቴ እኮ ነው ያለው። እዛ አይኗን ገለጥ አድርጋ የሰማዩን የተዘጋጀውን አክሊል ስታይ ሞት ለካ እንዲህ ያለ ጥሩ ጎዳና ነው፣ እዚህ ያለ ሀገር ያደርሳል፣ እንዲህ ያለ ሹመት ያሰጣል ብላ ከልጇ ሀገር በናኒድ ብላ ወደ ሰዓቱ ገባች። ሞትን ስናውቀው እንደፍረዋለን፣ ስለማናውቀው እንፈራዋለን። ሞት አቅም የሌለው ደካማ ነው። ከማን? ከኃያሉ ኃያል ወልደ እግዚአብሔር ተመልከቱ። ተመልከቱ ወቅነት አቆየከ ኃያል ተሰራ ወንገስ ይላል ቅዱስ ዳዊት። ኃያል ወልደ እግዚአብሔር አንተ ተከናወን፣ በጌትነት ኃይል ተገለጥ ይላል። አይጻከ ስሁል ኃያል፣ አንተ ኃያል ስለሆንክ ያንተ ሐዋርያት ያንተ ደቀ መዛሙርት ደግሞ በሀብተ መንፈስ ቅዱስ የተሳሉ የተቡ ናቸው። አንደበታቸው ቢገዝት የሚቆርጥ ቢያስተምር አጋንንትን የሚቆራርጥ ኃያላን የተቡ የተሳሉ ናቸዋል። ይቆራርጡታል። ዲያብሎስ እንደሆነ አቅም የለውም። ለነዚህ ኃይል ሊሰጣቸው ሞት ቢሏችሁ ቁም ነገር አለው መሰላችሁ እንደማለት ቅዱስ ጳውሎስ ሞትን እንዲደፍሩት ነው ምን ያደረገ የሞተ ያስተማራቸው የተሰሎንቄ መልእክት የተላከ። እኛም ሞትን እንዳንፈራ እግዚአብሔር ይርዳን። ሞትን ፈርተን ሃይማኖታችን ሕይወታችንን ከማጣት ይሰውረን። በጣም ትልቁ ሞት ማለት ሞትን ፈርቶ ሕይወትን መካድ ነው። ሞትን ሲሞቱት ሕይወትን ያገኙታል። ሞትን ሲፈሩት ደግሞ ሕይወትን ያጡታል። ሞትን መድፈር ሕይወት ያሰጣል። መሞት ሕይወት ያሰጣል። ሞትን መሸሽ ሞትን ያመጣል። ስንሞት እንኖራለን፣ ስንሸሽ እንሞታለን። እንዲህ ነው ፓራዶክሲ የሚባለው ይሄ ነው። በትምህርተ መለኮት ትምህርት የክርስትና ትምህርቱ ይኸው እንደዚህ ነው ማለት ነው። ስትደኸይ ትከብራለህ። ይኸውልህ ደግሞ በዓለሙ ደግሞ ስትበለጽግ ትደኸያለህ። ሀብትህ እየበዛ ሲመጣ ነፍስህ ትደኸያለች። ሆድህ በእንጀራ እየበለጸገ ሲመጣ ነፍስህ እየደኸየች ትመጣለች። ሥጋ በእንቅልፍ ባለጸጋ እየሆነ ሲመጣ ነፍስ ደግሞ የጸጋ ድህነት ያድርባታል። ክርስትና ደግሞ ሲርብት ትጠግባለህ ይላል። ስትራቆት ትለብሳለህ ይላል። ስትሰደብ ትከብራለህ ይላል። ስታጣ ታገኛለህ ይላል። ይሄ ነው ክርስትና ማለት ነው። ፓራዶክሲ ማለት ይሄ ነው። በተቃርኖ መክበር ተቃርኗዊ ነው ነገሩ። እኛ አለ ማለት ነው። ይህን ስንገለብጠው ነው መዳንን የምናጣው ማለት ነው። ስለዚህ ሞት አቅም የለውም ሌላቸው ይህን ጻፈላቸው። ደግሞ ኋላ ምን ያደርጋሉ? አይነት የተሰሎንቄ ሰዎች ምን አደረጉ? ደግሞ ዘመዶቻችንም አለቁ አሉና እንባባሰው እንጂ እንግዲህ ያለና ወንድም ወንድሙ ሚስት ማሄድ እንደው ከተሰኮ ነው። እኛው እንዛ አመድ ብለው ማለት ነው።
ወንድም ወንድሙ ሚስት መሄድ እንደዚህ የምታረጉ የላችሁ? ባሏ የሞተባትን ሚስት ሴት የምታጽናኑ እየመሰላችሁ የምታወደለብሉ የላችሁ? አሌባውላ እንደዚህ የምታረጉት ማለት ናቸው። እነዚህን ነው ታው ያለ ቅዱስ ጳውሎስ ማለት ነው። ታው ማለት ነው። ለያይምር ኩሉ ለላዱ አሐዱ ንዋዮ ወያጥርዮ። ሰው ሁሉ ገንዘቡን ተመልከቱ፣ ለይቶ ይወቅ፣ ንጽሕናን ጠብቅ። ሞት መጥቷል ብለህ ክርስቶስ ሊመጣ ነው ብለህ ኃጢአትን አትጨምር። በመባባስ በዝምድና ሰበብ ለሚቀረው ዓለም እያልክ አትበድል ብሎ ይህንን ንጽሕናቸውን ያዙ። ወዝንቱ ውእቱ ፈቃዱ ለእግዚአብሔር። ተመልከቱ፣ ተቀድሶተክሙ እምዝሙት። የእግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። ኢትትመን ሰው በዝሙት ከመ አሕዛብ። እንደ አሕዛብ ሃይማኖት እንደሌላቸው ተስፋ እንደሌላቸው አርአያ ክርስቶሳዊ ሀገር ሰማያዊ እንደሌላቸው እንደ እንስሳት ድል አትነሱ። ተስፋ ያላችሁ ሰዎች ናችሁ። ለማይድነው ነገር ለምሞተው ነገር መቼም አንድ ጊዜ ከፍቻለሁ እያላችሁ በርኩሰት ላይ ርኩሰትን አትጨምሩ፣ ተነሱ ለማለት ይሄንን ጽፎላቸዋል። እንደገና ደግሞ ቅድም መምህር ገብረ መድኅን ሲሉን ሲያስተምሩ እንደነበረው ዓለም ሊጠፋ ነው የሚሉ ሰዎች ነበሩ። በተሰሎንቄ ከተማ ማለት ነው። ሊጠፋ ነው ሲሉ ሊጠፋ ከሆነማ ሳይቀድመን እንቅደመው ሞት። እንደው እኮ በእውነት ማለት ነው ሳይቀድመን ሞትን እንቅደመው። የሚቀድሙት በምንድን ነው? በኃጢአት ብለው በኃጢአት ላይ ኃጢአትን መጨመር ጀመሩ። እግዚአብሔር ድግ ደግሞ በዚህ ቀን እመጣለሁ ብሎ አልተናገረም። በዚህ ቀን እመጣለሁ ብሎ አልተናገረም። አይ ጭራሽ ሰሞኑን ሊመጣ ነው ብለው ነው የተናገሩት። ቅዱስ ጳውሎስ ምን አለ? የአመፃ ልጅ ሳይገለጥ ምጽአት አይሆንም። የአመፃ ልጅ ሳይገለጥ ሐሳዊ መሲህ ሳይመጣ አውሬው ሳይመጣ ምጽአት አይሆንም። ስለዚህ የሚያታልሏችሁ ውሸታቸውን ነው። ተጠንቅቃችሁ ክርስትናችሁን ስሩ። ብሬንን ለማስተማር ላካቸው። እግዚአብሔር በጣም ቸር አምላክ ነው። የሚመጣበትን ቀንና ዓለምን የሚያሳልፍበትን ቀን ያልነገረን ለምን ይመስላችኋል? ያልነገረን ለምንድን ነው? ብናውቀው ኑሮ ተመልከቱ፣ የቀኑን ቁጥር እንደዘገየ ካወቅን አይ ገና ነው እያል እንጃጀላለን። እንደፈጠነ ደግሞ ካወቅን ደግሞ ፈዘን ደግዘ ደግሞ እንቆማለን። አሁን አንድ ሰው ራቁታችሁን ናችሁ ልብስ ለመለወጥ ለመቀየር እንዳላችሁ እንደቆማችሁ እንደደረስ ቢላችሁ የምትጨበጡ ተሳታችሁ ቆም አትልም። ክርስቶስ ማክሰኞ ሊመጣ ነው ቢሉ ሰው ፍዝዝ ብሎ ቆም ነው የሚለው። እግዚአብሔር ቸር ስለሆነ እንዳናውቀው ነው ያደረገን ማለት ነው። አሁን ግን ሰው እየመጣ ዓለም ሊያልፍ ነው። እኔም የተሰሎንቄ መልእክት ቅዱስ ጳውሎስ የላከበትን ምክንያት የመረጥኩት ለዚህ ነው። ሁሉም አለበኛ የተሰሎንቄ ሰዎች ያለባቸው እነዚህ ሶስት ችግሮች አሉብን። ተስፋ መቁረጡም አለ። እንዴት ሃይማኖት እንዴት እግዚአብሔር እንዴት አይበቀልም? እንዴት አያጠፋም? እንዴት አይገልም? ጠላቶቻችን እንዴት አይበቀልም? አይበሽካቸው እንዴት ቤተክርስቲያን ሲቃጠል ዝም የሚል? አሁን ደግሞ እኮ እንደ መናፍቃን የዲያብሎስ ተንኮላቸው ማለቂያ እኮ የለም። ታቦቱን ይሰርቁና ታቦት እንግዲያ የሚያድን ከሆነ ሲሰርቁ ዝም የሚል ራሱ ሰርቆ ማለት ነው። ድኳ ይድረስ እኮ ነው ማለት ነው። ራሱ ሰርቆ ታቦት እንግዲያ ዝም የሚል ይለናል ማለት ነው። በጣም ዲያብሎስ ራሱ ተንኮል ይሰራል፣ ራሱ ተቀድሞ ይጮሃል። እንደው ከዲያብሎስ ተንኮሎች አንዱ የሚያስገርመኝ ሁልጊዜ እንደው ብተርቀው ማልጠቅመው በቅዱስ ሚካኤል ድርሳን ላይ ያለው አንድ ከነ ልጆቹ መልካም ነው የሚኖር ሰው ነበረ። እሱ ሞተ። እናታቸው 3 ልጆች አብዛ በስደት ሀገር ትኖራለች እና ያስቀኑታል። የእነዚህ ሰዎች ክርስትና ያስቀናዋል ዲያብሎስ። ምን ላድርጋለና ቢል አልሆናለ። ተስፋም አልቆርጥለታል። አንዱን ሰውዬ በጊንጥ ነድፎ ገደለው ዲያብሎስ። ከሞተ በኋላ ማንገደሉ ሲባል በከተማው ሽማግሌ ሰውዬ መሰለና እኔ ያን ልጅ የገደለውን ሰው አውቀዋለሁ እያለ መጮህ ጀመረ ማለት ነው።
እንዲሁ ግርም ነው የሚያደርገው። እየዞረ እኔ ያን ሰው አውቀዋለሁ የገደለውን። የገደል ማነው? ራሱ። ከዚያ በኋላ ይታሰር፣ ትንሹ ልጅ ነው። ይታሰር። ታሰረ፣ ለፍርድ ተቀመጠ። ቅዱስ ሚካኤል ከላይ ከቄሳር የተላከ ንጉሥ መስሎ መጥቶ ቁጭ አለ። እዚሁ ኧረ ከቄሳር የመጣ ነው፣ ልብሱ ከቄሳር የመጣ ነው፣ በዚህ ይቀመጡ ጫለ። ኧረ እኛ በሀገራችን ሰው ሲሞት ገደለ የተባለውን ሰውዬ እናስጠይቀዋለን። እኔ ገድያለሁ ወይ ብለን እናስጠይቀዋለን። የሞተ ሰው አስነስተን እናስመሰክራለን። እናንተም በሀገራችሁ እንደዚህ አድርጋችሁ አትፈርዱም? እንዲህ አለው። ይሳካ ከሆነ እሺ። ትንሽ ልጅ ተጠራ። ሂድና የሞተውን ሰውዬ አስነሳው አለው። በጌታችን በኢየሱስ ክርስቶስ ስም ተነሳ፣ አስነሳው። እኔ ነኝ የገደልኩ? ኧረ አይደለም፣ ጊንጥ ነድፎኝ ነው ብሎ መስክሮ ተመልሶ አረፈ። ዲያብሎስም አፈረ። ዲያብሎስ ይነካና መልሶ ይጮሃል፣ ይነካና መልሶ ይጮሃል። አሁን ደግሞ ምን ያደርጉናል መሰላችሁ? ራሳቸው ደግሞ እንዲያደርጉና እኛኑ ይደበድቡናል፣ እኛኑ ይጨርሱናል። እመቤታችንን ይሳደባሉ፣ ቅዱሳንን ይሳደባሉ፣ ቤተክርስቲያንን ይሳደባሉ፣ መስቀሉ ይሳደባሉ። መስቀሉ ካማለደ ለምን አይነካኝም? ሞኝ! እንኳን መስቀሉን ሰድበው እንኳን እመቤታችንን ሰድበው ራሱን እየሰደብከው ዝም ብሎ የለ እግዚአብሔር ችሎ የለ አይደለም የሚኖረው። እያመነዘርክ እየሰከርክ እናንተ ሰውነታችሁ የእግዚአብሔር መቅደስ እንደሆነ አታውቁም? ምን ይላል? ከገዛ መቅደሱ ማደሪያ ሳትተው ችሎ እየኖር አይደለም። እመቤታችን ሰደብክ፣ መስቀልን ሰደብ፣ ኋላ ግን ፍዳህን ትወርሳለህ።